የኳስ ሱስ ያለበት ጀለስ አርስዬ ዘንድሮ ዋንጫውን ብልት ሻሽቱን ሰጠጥ ነው የምልሽ እናቴ። ማንንም ነው ማንሰም። ምን ነው ቆይ ግን አንተ ሁሉ ኳስ አይሰለችም ግን ማለት ምን ማለት ነው? ቆይ ግን እኔ እናንተ የተዋወቅንበትን ቀን ራሱ በቅጡ ታስታውሰዋለህ? እንዴት ረሳዋለሁ? የዛኔ እኮ ሊቨርፑል የፕሪሚየር ሊግ ዋንጫውን ካፋችን ላይ እኮ ነው አፈፍ አድርጎ የወሰደው። ያንን የተቃጠልኩበትን እርር ያልኩበትን ቀን እንዴት ረሳዋለሁ እናቴ? ወይኔ ትሰማኛለህ? ወይ እኔን ወይ ኳስን ትመርጣታለህ? እሺ አዎ ከእንግዲህ ወይ እኔን ወይ ኳስን ትመርጣታለህ። አለበለዚያ ግን እኔ እንድመርጥልህ ታስገድደኛለህ። ተግባባ? ታዲያ ይሄ እኮ ምንም ቫርቼክ አያስፈልገውም። የኔ እናት አንቺን ከሚከፋሽ እኔን ደስ ይበለኝ። በቀይ ካርድ ወደ መጣሽበት መሄድ ትቻለሽ ነው? አዎ እማይሆን ፋውል እማይሆን አገባብ ነው የገባሽው እናቴ። እማይሆን ፋውል። ከእንግዲህ ግን ከዚህ ቤት አንድ እግሬ ከወጣ ተመልሼ የምመጣ እንዳይመስልክ እሺ? አይኔን ነው የማታየው። እንዳትመለሺ። ሲጀመር ሁለት ጎረምሳ አንድ ቤት እኔ ምን ይሰራልኛል? እንጀራ ሰሪ ወጥ አጋግሪ ጥርግ ማለት ትችያለሽ። ነው አይደል? እኮ ከኔ ኳስ የዝውውር መስኮቱ ሲከፈት እኔ ሌላ ሚስት አስፈርማለሁ። ጥርግ ማለት ትችያለሽ። እሺ እጠረጋት። አንተም ከኳስ ጋር ተጠረጊ። ሂጂ በቃ እሱ ካንቺ በላይ ኳሱን አስበልጧል። ለማንኛውም ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ይመቻችሁ።